በምናያቸው የቱርክ ድራማዎች ላይ ፍቅር ሁልጊዜም ፍጻሜው ያማረ እና በሰርግ የሚደመደም ሆኖ እንመለከተዋለን። ነገር ግን በእውነተኛው ዓለም ውስጥ ሕይወት እንደ ድራማ ስክሪፕት ቀላል አይደለም። በሚሊዮኖች የሚቆጠሩ አድናቂዎቻቸውን ያስደነገጡ፣ በታላቅ ድምቀት ተጋብተው ነገር ግን ሳይሳካላችሁ የቀሩ ቆንጆ የቱርክ አርቲስቶችን ይዘንላችሁ መጥተናል። ዛሬ ትዳራቸው የፈረሰባቸውን 5 ታዋቂ የቱርክ ሴት አርቲስቶችንና ለፍቺያቸው ምክንያት የሆነውን እውነተኛ ምስጢራቸውን እንመለከታለን። እስከ ቪዲዮ ፍጻሜው ድረስ አብራችሁን ቆዩ። በአምስተኛ ደረጃ ላይ የምናገኛት ሁልጊዜም በፈገግታዋ የምትታወቋ ማራኪዋ ደሜት ናት። የደሜትና የታዋቂው ድምፃዊ ኦጉዙሃን ኮች ሰርግ በ2022 ሲደረግ በቱርክ የዓመቱ ታላቅ ክስተት ነበር። ደሜት በሰርጓ ቀን 3 የተለያዩ ውድ የሰርግ አልባሳትን በመቀየር ሚዲያዎችን አስደምማ ነበር። ነገር ግን ይህ የህልም የሚመስል ትዳር 8 ወራትን ብቻ አስቆጥሮ በድንገት ሊፈርስ ችሏል። ቀጥሎ የምናገኛት የቱርክ ሲኒማ ንግስት የሆነችዋ ኤሊፍ ናት። ኤሊፍ በ2011 ከተዋናዩ አኑር ፍቅር ወድቃ በሮማንቲኳ ፓሪስ ከተማ ተጋቡ። ማያ እና ቶፕራክ የተባሉ በጣም የሚያማምሩ መንታ ሴት ልጆችን ያፈሩ ሲሆን ይህ ትዳር ለ6 ዓመታት በጠንካራ አለት ላይ የተመሰረተ ይመስል ነበር። ነገር ግን አልነበረም። ሁለቱም ታዋቂ ተዋናዮች በመሆናቸው በአንድ ጊዜ ትላልቅ ፊልሞች ላይ ቀረጻ ስለነበራቸው ልጆቹን ማን ያሳድጋል በሚልና ለቤተሰብ ጊዜ በማጣት የተነሳ በመሃላቸው ያለው ፍቅር እየቀነሰ በመምጣቱ ለመለያየት ወሰኑ። በሶስተኛ ደረጃ ላይ የምናገኛት ኩዚጉኒ በተሰኘው ድራማ የምናውቃት ዜነብ ናት። ዜነብ ከታዋቂው ዘፋኝ ሙራድ ጋር ፍጹም የሚባል ትዳር የነበራቸው ቢሆንም ነገር ግን ከ2 ዓመት ቆይታ በኋላ በ2017 ተለያዩ። ዜነብ ከዚያም በኋላ ሌላ ትዳር መስርታ የነበረ ቢሆንም እሱም በጥቂት ቀናት ውስጥ ሊፈርስ ችሏል። በሁለተኛ ደረጃ ላይ የምናገኛት አስሊ ናት። አስሊ በትዳር ህይወቷ እድል ጨርሶ ካልቀናቸው አርቲስቶች አንዷ ናት። ትዳሯ 2 ጊዜ ፈርሷል። መጀመሪያ በ2011 ከድራማ አጋሯ ጋር ተጋብታ በአንድ ዓመት ውስጥ ተፋታች። በመቀጠል በ2014 ሳርፕ ከተባለ ሌላ ተዋናይ ጋር ዳግም ትዳር መሰረተች። ሆኖም ይህም ትዳር በ2017 ፈረሰ። ለሁለተኛው ትዳሯ መፍረስ በቱርክ ሚዲያዎች ላይ በስፋት የተወራበት ምክንያት ክህደት ነበር። ባለቤቷ ሳርፕ ከሌላ ሴት ጋር ግንኙነት እንደነበረው በመታወቁ በፍጥነት ፍቺ ፈጽማለች። አንደኛ ደረጃ ላይ የምናገኛት ኤፍሱን ናት። ኒኮ ከተባለ ፈረንሳዊ ወጣት ጋር በ2017 በቱርክ በይፋ ተጋባች። ለ5 ዓመታት ያህል አብረው ከኖሩ በኋላ በ2022 በኢስታንቡል ፍርድ ቤት በአንድ ቀጠሮ በስምምነት በይፋ ተፋቱ። በመካከላቸው ምንም አይነት ጸብ፣ ክህደት ወይም ቅሌት አልነበረም። ለመለያየታቸው እውነተኛውን ምክንያት ራሷ ኤፍሱን ለጋዜጠኞች እንደተናገረችው በመካከላቸው የነበረው የፍቅር ስሜት ቀስ በቀስ ጠፍቶ ወደ ተራ ጓደኝነት በመቀየሩ ለመለያየት ወሰኑ። ውድ ቤተሰቦቻችን በስክሪን ላይ የምናየው ፍጹም የፍቅር ህይወትና እውነተኛ ህይወት ሁልጊዜም አንድ ላይሆን ይችላል። ዝና፣ ውበትና ገንዘብ ብቻውን ትዳርን ዘላቂያዊ ሊያደርግ እንደማይችል የእነዚህ ውብ አርቲስቶች ታሪክ በትክክል ያሳየናል። ነገር ግን በትዳራቸው ባይሳካላቸው በጠንካራነታቸው ስራቸውን ቀጥለው አሁንም ስኬታማና ተወዳጅ መሆን ችለዋል። ከነዚህ አርቲስቶች መካከል ትዳራቸው በመፍረሱ ይበልጥ ያሳዘናችሁ የማን ታሪክ ነው? እስቲ በኮመንት ላይ ጻፉልን። ቪዲዮን ከወደዳችሁ ላይክ እና ሼር በማድረግ ቤተሰብ ይሁኑ።